መሰላችሁ ይቺ ሴት አንድ ትልቅ ታሪክ ያላት ሴት ናት። ታሪኳ የሐዘን ታሪክ ነው፣ የመከራ ታሪክ ነው። ሴቲቱ እንደማንኛውም የዚያ ዘመን ሴቶች ባላግብታ ልጆች ወልዳ ትዳር ይዛ ጥሩ ህይወት መኖር የምትፈልግ ሴት ነበረች። ግን ሴቲቱ የመጀመሪያ ባሏን ባገባችበት ዕለት የሰርጓ ዕለት ባሏ ማታውኑ ሞተባት እና ሐዘኗም ከባድ ነው የሚሆነው። ሰዎችም ያዝናሉ፣ ይደነግጣሉ። ለሰርግ የተሰራ ድንኳን ለለቅሶ ሲሆን ማለት ነው። እና ይቺ ሴት ሰው ናት። እንዲህ ያለ ከባድ ሐዘን ገጠማት። እሷ ብቻ አይደለም ዘመዶቿም የሙሽራውም ዘመዶች ሐዘናቸው ጥልቅ ነው የሚሆነው። ግን ተጽናኑ፣ ሰዎች ናቸውና ተጽናኑ። በሥርዓቱ መሰረት ደግሞ ዘግይታ ሁለተኛ ባል አገባች። ሁለተኛ ባል አግብታ ድንጋጤው አላት። አሁን ተስፋ የምታደርገው ሌላ ህይወት እንደገና እየጀመረች ነው። አሁንም ግን ያገባችው ዕለት አሁንም ሁለተኛው ባሏ ሞተ በዚያው ቀን። አሁን ከዚህ በኋላ 3-4 እያልኩ አልነግራችሁም። ሴቲቱ በአጠቃላይ በዚህ መንገድ 5 ባሎች አገባች፣ 5ቱም ሞቱባት። አሁን ይቺ ሴት 5 ስትደርስ ዝም ብላ እያገባች የሚሞቱባት ይመስላችኋል? እንደዚያ ሊሆን አይችልም። በህይወቷ ውስጥ ምን አይነት ውጣ ወረድ እንዳለፈ እንግዲህ ተመልከቱ። ቢያንስ 2 ከሞተ በኋላ 3ኛውን ከማግባቷ በፊት የምታገባው ባል እንዳይሞትባት መድኃኒት ፍለጋ ትሄዳለች አትሄድም? ግልጽ ነገር ነው። ማንኛችንም ቢገጥመን ልናደርገው የምንችለው ነገር አይደለም እንዴ? ግን ተመልከቱ፣ የምታስደርጋቸው መድኃኒቶች፣ የምታገኛቸው ብልሃቶች፣ የምታገኛቸው መፍትሄዎች ሁሉ ግን ለህይወቷ መፍትሄ ሳይሆኗት ቀሩ። እና ከዚያ በኋላ ግን አንድ ነገር ታሰባት። ምናልባት በአንድ ቤት መኖራችን ይሆናል ባሎቹን የሚገላቸው አለችና ከአንድ ወንድ ጋር ፈቃዱን ልትፈጽምለት ተስማማች። 6ኛ ወንድ ግን ደግሞ ባሌ ነው ላትል ሚስቴ ናት ላይ ድብቅ ምስጢር ህይወት ገባች። እና በዚህ ህይወት ስትኖር ክርስቲያኖች ተመልከቱ። አሁን በቀትር ነው ታሪኩን ሳነብላችሁ ውሃ ልትቀዳ የሄደችው። በእስራኤል ባህል በቀትር ውሃ አይቀዳም፣ ልክ እንደ ኢትዮጵያ ባህል። ይቺ ሴት ግን በቀትር ሰዓት ማንም ሰው ውሃ ሊቀዳ በማይወጣበት ሰዓት ነው የወጣችው። ለምን? በእስራኤል ትውፊት መሰረት ቀትር ውሃ የቀትር ሰዓት የውሻ ሰዓት ይባላል። ውሻ ሲጠማው እያለከለከ ምላሱን አውጥቶ ሄዶ ውሃ ጨለፍ አድርጎ ጠጥቶ ስለሚመጣ ቀትር ልትቀዳ የሄደች ሴት እንደ ውሻ ነው የምትቆጠረው ራሱ። ለምን ይቺ ሴት ታዲያ በቀትር ሄደች ብትሉ 5 ባሎች ሞተውባታል። ጉዳቷ በላይ ደግሞ ሰው ተጨማሪ ጉዳት ሆነባት። ምን ይቺ 5 ወንድ የገደለች እያለ አያችሁ። ስለዚህ ካገኟት ይጠቃቀሱባታል፣ ሊሰድቧት ይችላሉ፣ ሌላም ነገር ሊገጥማት ይችላል። ከመሰቀቋ የተነሳ በሰው ሰዓት ውሃ መቅዳት ትታ በውሻ ሰዓት በቀትር ውሃ ልትቀዳ ሄደች። ለምን? ህይወቷ ስለተመሰቃቀለ። ግርማል አሁን ብዙ ሰው ሊኖር ይችላል ከኛ ውስጥ ብዙ ጭንቅ ያለበት፣ በህይወታችን ፈተና ያለበት፣ ብዙም ያለበት ይኖራል፣ ጥቂትም ያለበት እንኖራለን። እና እንደየገጠመን መከራ ደግሞ እንጨነቃለን። መፍትሄ የመሰለን ሁሉ እንሄዳለን። ሰው ጨንቆታ ሲጨንቀው እኮ ጥፋት መሆኑን እያወቀ ጠንቋይ ቤት እንኳን ይሄዳል። ለምን ይመስላችኋል? አሁን ይቺ ሴት የተጠማችው ነገር አለ። ህይወትን ተጠምታለች። የተስተካከለ ኑሮ፣ የተስተካከለ ትዳር፣ ከሰው ጋር ወጣ መግባት፣ መጠቋቆሚያ፣ መሳቂያ፣ መሳለቂያ አለመሆን ትሻለች። ግን በየት ታገኘው? ክርስቲያኖች አስተውሉ። የኛ ዘመን የጭንቅ ዘመን ነው። እንደ ሀገር ጭንቅ ላይ ነው ያለ ነው። እንደ ቤተ ክርስቲያን ጭንቅ ላይ ነው ያለ ነው። እንደ ክርስቲያን እንደ ግለሰብ እንኳን ጭንቅ ላይ ነው ያለ። ኑሮ ያስጨነቀው ሰው እጅግ ብዙ ነው። በቀን ከአንድ ጊዜ በላይ የማይበላው ብዙ ሰው ነው። ለልጆቹ የሚሰጠው ትምህርት ቤት የሚያጠቅሰው ያጣ ብዙ ሰው ነው። ይሄ የብዙ ቤተሰብ ህይወት ነው። ወጥቶ ለይቶለት ከሚለምነው ውጪ ጓዳ የሸፈነው ጭንቅና መከራ ብዙ ነው። በእውነት በትዳሩ ጭንቅ ያለበት አለ፣ በስራው ጭንቅ ያለበት አለ። አሁን ሰው እኮ መንገድ ወጥቶ መግባት ጭንቅ ሆኗል። እና የማይታሰብ ነገር በማይታሰብ ሰዓት ወደ ማይታሰብ ቦታ ሊወስደን ይችላል። ልክ እንደዚህ በቀትር በውሻ ሰዓት ያወጣት የህይወት ጭንቅ መሆን ብዙ ልንጨነቅ የሚያስጨንቀን ነገር ሊገጥመን ይችላል። ምንድነው ማድረግ ያለብን? ነግሬያቸዋለሁ። ይቺ ሴት ዝም ብላ አይደለም 5 ባል የደረሰችው። ግን የወሰደቻቸው የወጣቸው የወረደችባቸው ገንዘቧን ጉልበቷን ያባከነችባቸው ሁሉ አንዱም እውነተኛ መፍትሄ አልሆናትም።
ሕይወቷን ሊያስተካክል ትዳሯን ሊያቃና የምትጠማውን የሕይወት ጥም ሊያረካ የሚችል አንድም ነገር አላገኘችም እና ተስፋ ቆርጣ ቤቷን ዘግታ ከሰው ተለይታ ቁጭ ብላ ግድ ወደሚያደርጋት ወደ ውሃ መቅዳት ደግሞ ማንም ሰው በሌለበት ሰው ውሃ ሊቀዳ የሚወጡ ሴቶች በማይገኙበት በቀትር ጊዜ በጭልታ ቀስ ብላ ወርዳ ባለችበት ደቀ መዛሙርቱን ምግብ ሊገዙ ወደ ከተማ ሲሄዱ የሁላችን ጭንቅ የሚያውቅ መድኃኔ ዓለም ክርስቶስ ብቻውን ሴቲቱ ውሃ ልትቀዳ ወደ ሄደችበት ጉድጓድ ሄደ። ሲሄድ ምን የሚሰማት ይመስላችኋል ክርስቲያኖች? ሰው ሸሽታ ነው በቀትር ሄደችው። ሴቶችን ሸሽታ ስትሄድ ወንድ ሲመጣባት ምን የሚሰማት ይመስላችኋል? ከዛ ደግሞ አነጋገሯ ላይ በኋላ እንደሰማችሁት አለባበሱን ስታየው በኋላ አነጋገሩን ስትሰማው አይሁዳዊ ነው፣ እሷ ደግሞ ሳምራዊት ናት። አይሁድና ሳምራውያን ደግሞ አይተባበሩም ይላል። በወንጌላዊ አለዝቦ ሲናገረው ነው እንጂ በጣም ይጠላላሉ። እና እንግዲህ ገለአድ አሕዛብ ሁሉ ይለዋል ወደ ላይ ያለውን ከዚህ ሁሉ ጋር ድንበርተኞች ስለሆኑ ይጨነቃል። እንደ አሕዛብ ነው የሚቆጥሯቸው አይሁድ እስራኤልን፣ እነዚህን ሰማርያውያን እንደ አሕዛብ ነው የሚቆጥሯቸው፣ እንደ ወገኖቻቸው አይቆጥሯቸው። የአንድ የያዕቆብ ልጆች እኮ ናቸው። የዚህ ጉድጓድ ባለቤት የያዕቆብ ልጆች ናቸው። ያዕቆብ 12ቱ ነገደ እስራኤል ወረደ፣ 10ሩ በዚህች በሰማርያ ይኖራሉ፣ 2ቱ በይሁዳ። ሌላ ታሪክ የላቸው። ግን እንደ ጠላት አንዱን እንደ አሕዛብ ያየዋል። እንግዲህ ሳምራዊቷ ከሳምራውያን ተደብቃ ነው ሄደችው፣ ከሳምራውያን ሸሽታ ነው ሄደችው። አይሁዳዊ ሲመጣበት ደግሞ ምን ያህል ያስጨንቃታል፣ ምን ያህል ፍርሃትና ድንጋጤ ያድርባታል የሚለው መገመት ይቻላል። ጌታ ግን መፍቀሬ ሰብ መድኃኔ ዓለም ክርስቶስ ሰውን ሁሉ በሰውነቱ የሚወድ ጌታ ቀስ ብሎ ሄዶ እንደ ትዕቢተኛ አይሁድ ሳይሆን እንደ ተቸገረ አንድ ተራ ሰው በትህትና ቃል አንቺ ሴት እባክሽ ውሃ አጠጭኝ አላት። እና በነገራችን ላይ እንደ አሕዛብ ስለሚቆጥሯቸው እስራኤል ከአሕዛብ ጋር መብላት መጠጣት ከነሱ መብል መጠጥ ስለማይቀበሉ ያን መሻር እንደማይገባ ስለሚያውቁ ሳምራውያን ራሳቸው ቢለምኑ እንኳን አይሁድ አይቀበሏቸው። እና አሁን ጌታ ግን ለመናት። ተመልከቱ፣ እባክሽን ውሃ ጠጪ ሲላት እሷ ገልብጣ ሕጉን ባህሉን ትውፊቱን ሽሮ እንዴት ይጠይቀኛል ብላ እንዲህ አይነት ጥያቄ አቀረ። አንተ አይሁዳዊ ወንድ ስትሆን ሳምራዊ ሴት ከመሆን ከኔ ውሃ ልትጠጣ ለምን ትጠይቀኛለህ አለ። በዚህ ጊዜ ነው ጌታ የእግዚአብሔርን ስጦታና ውሃ ጠጭኝ ብሎ የሚጠይቅሽ ማን መሆኑን ብታውቂስ ኖሮ አንቺ ደግሞ ትጠይቂው ነበርሽ፣ የሕይወትንም ውሃ ይሰጥሽ ነበር አላት። ይቺ ሴት የተቸገረችው የሕይወት ውሃ ነው፣ ትዳር አልጸናላት አለ አይደለም። አሁን በብዙ ቤት ውስጥ የሕይወት ውሃ ጥማት ችግር አለ። በትዳሩ ችግር ውስጥ የሚጠማ ሰው አለ። በስራ ውስጥ የኑሮ ጥማት አለ፣ የሰላም ጥማት፣ የፍቅር የአንድነት ጥማት፣ በአጠቃላይ የሕይወት ጥማት ጭንቅ ውስጥ ነው ያለ ነው። ለዚህ ነው ጌታ ምን አላት? ውሃ የተፈጥሮ ውሃ ልትቀዳ የመጣችውን ብታውቂ የሕይወትን ውሃ ይሰጥሽ ነበር። ዛሬ የሕይወትን ውሃ አንፈልግም? እኛ እንፈልጋለን። በእውነት ጭንቃችን የት ላይ ነው ማሳረፍ ያለብን? ሕይወታችን እንዴት ነው የሚስተካከለው? እና ይቺ ሴት የሕይወት ውሃ ይሰጥሽ ነበር ሲላት የሕይወትን ውሃ ስትፈልግ ነው የኖረችው፣ ግን አልገባትም። እሷ የመሰላት ምን የተለየ ውሃ ስለሆነ በውስጧ ደግሞ አንድ ትምክህት አለ። ያ ትምክህት ምንድን ነው? ሰማርያውያን የሚመኩበት አባታቸው ያዕቆብ ነው። ለዚህ ነው እንዴ አንተ ይሄ ጉድጓድ እንኳን ራሱ ጥልቅ ነው፣ ከዚህ ቀርተህ መስጠት አይቻልህም። በእውኑ አንተ ከአባታችን ከያዕቆብ ትበልጣለህን አለችው። ጌታ የያዕቆብ ምኑ ነው? አምላኩ ነው፣ ፈጣሪው ነው። እቺ ሴትም ማን እንደሆነ ለዚያ ነው ጌታ ውሃ ጠጭኝ ብሎ የሚጠይቅሽ ማን መሆኑንስ ብታውቂ። ስለማታውቂ ነው። መፍትሄሽ ማን ጋር እንዳለ አታውቂ። ብታውቂ ኖሮ ትጠይቂው ነበር። የሕይወት ውሃ ማን አንተ ከያዕቆብ ትበልጣለህ አለችው። ግን አይገርማችሁም? ጌታ አሁን እኛ እንኳን አንዱ እኮ መጥቶ አሁን አንተ ከገሌ ትበልጣለህ ቢለኝ ምን የሚሰማኝ ይመስላችኋል? ጌታ አምላክ ነው፣ ፈጣሪ ነው፣ የሁሉ ሰጭ የሁሉ መገኛ ነው። በባህሪው ሕይወት እሱ ነው። ከያዕቆብ ትበልጣለህን ሲባል አልበልጥም ብሎ አልተናገረም። አይገርማችሁም? የኛ ትሁት መድኃኔ ዓለም ክርስቶስ አልበልጥም አላላትም፣ ግን እበልጣለሁ ብሎ አልተናገረም። ጌታ በሁሉ ነገሩ መምህር፣ እንደ ጌታ ያለ ትሁት የለም በሁሉ ነገሩ። ስለዚህ ከፈጠረው ጋር አነጻጽራ ስትናገር እሱማ ፍጡሬ ነው አላላት። ፈሪሳውያን ራሱ አብርሃም ሳይወለድ እኔ ያለሁ ነው ያላቸው እንጂ ለፈሪሳውያን ከአብርሃም በላይ ነኝ አላላቸው።
ለዚህ ነው ድንጋይ አንስተው ሊወግሩት ከአብርሃም በፊት አለው ስላላቸው መሸከም ስለማይችሉ ፈጣሪው ነኝ አላላቸው። እንዴ ያብዳሉ አይችሉትም። ይሄን ነገር ከሱ ትበልጣለህ ወይ ነው ያለችው። መልሶ ያላት ከያዕቆብ ስለመብለጡ ፈጣሪው ስለመሆኑ አይደለም ያላት አንድ ነገር ነው። ያ ያዕቆብ ውሃውን አልፈጠረውም፣ ጉድጓዱን ነው የቆፈረው። እና ጉድጓድ ከቆፈረ ጋር ታነጻጽረዋለች እንዴ? ውሃ በባህሪው የፈጠረውን አምላክ። እኛ ጌታ ምን አላት? ከዚህ ውሃ የሚጠጡ ሁሉ እንደገና ይጠጡ ዘንድ ይጠማሉ። ይህን ቀላል ነገር ነው የመለሰላት፣ ለአቅሟ የሚሆን እኔ ከምሰጠው ውሃ የሚጠጡ ግን አላት እንደገና ይጠጡ ዘንድ አይጠሙም፣ ለዘላለም በሆዳቸው የሚፈልቅ የዘላለም ሕይወት ውሃ። ተመልከቱ፣ መጀመሪያ የሕይወት ውሃ ይሰጥሽ ነበር አላት። አሁን ደግሞ ምን አላት? ከሕይወት ውሃ ላይ አንድ ቃል ጨመረበት። የዘላለም የሕይወት ውሃ ሆኖ ከሆዱ ምን ይሆናል? ይፈልቃል። የሕይወት ውሃ ብቻ አይደለም፣ የዘላለም ሕይወት ጭምር። ሕይወቱ ራሱ የዘላለም ሕይወት ነው። እና አሁንም ይህን ስላት አሁንም ገና አልተረዳችም። ግን በቀትር በውሻ ሰዓት የመጣችው ጭንቅ ሆኖባት ውሃ ነውና ይሄ ውሃ ያጓጓልና ጌታ ሆይ እንዳልጠማ ውሃም ልቀዳ ዳግመኛ ወደዚህ ጉድጓድ እንዳልመጣ ቤቷን ዘግታ ቁጭ ልትል እኮ ነው። እባክህ ይህን የምትልን ውሃ ስጠኝ አለችው። ይህን ውሃ ስጠኝ። ይህን ጥያቄ ለመጠየቅ ያብቃል። ስትጸልዩ እንዲህ በሉት ክርስቶስን። በሕይወታችሁ ተቸግራችሁ ከሆነ ተጨንቃችሁ ከሆነ በሕይወታችን ጭንቅ ካለ ጌታ ሆይ ለሳምራዊቷ ያልካትን የሕይወት ውሃ ለኔም ስጠኝ። ይህን ውሃ ስጠኝ። ይህን የማያስጠማ ውሃ፣ ይህን ከሆድ ውስጥ የሚፈልቅ የዘላለም የሕይወት ውሃ፣ ይህን የችግር የጭንቅ መገላገያን ሁሉ ውሃ እባክህ ጌታ ይሁን ውሃ ስጠኝ። ይህ ውሃ ለማንም ነው የሚሰጠው፣ ግን እንዲሁ ደግሞ አይሰጥም። እንዲሁ አይሰጥም ስንል ክፍያ ኖሮት አይደለም፣ ደጅ ጥናት ኖሮት አይደለም። አንድ መስፈርት ግን አለው። ክርስቲያኖች በምድር ላይ ተመልከቱ፣ በምድር ላይ ሕይወታችን የሚስተካከለው በነገራችን በትክክል የሚስተካከለው የሰማዩን ሕይወት የሚያስገባ ውሃ በሕይወታችን ስንቀዳ ነው። ልንገራችሁ፣ አልስተካከል ያለን ያን ውሃ ስላልቀዳ ነው። ለዛ ነው የማያስጠማ የሚለው። ለምን ሌላው ያስጠማል። ለምሳሌ ሕይወታቸውን ለማስተካከል ብዙ ሰዎች ጠንቋዮች ጋር ሄዱ፣ አሁንም ግን ይጠማሉ። ሀብታሞችን እዩዋቸው። ለምሳሌ ሄዱ፣ ጠቢቡም ሄዱ፣ ጉቦም ሰጡ። አንዳንዶቹ ማለት ነው፣ ሁሉም አይደለም። ሀብት ያገኛሉ፣ ግን ጥማቸው ይረካሉ አይረኩም? እስኪ ማን ነው በሀብቱ የህይወት ጥሙ የረካው? ውስኪ ቢጠጣ አይለቀውም። 7 ስታር ሆቴል ቢያድር ምንም ሲቃዥ ያድራታል። የህይወት ዋና እስካልቀዳ ድረስ አይረካም። ስልጣን የቀዱ ሰዎች ይረኩ አረኩም። ፍልስፍና የቀዱ ሰዎች አረኩም። ለዚህ ያለው ብታውቂ ያለ ብዙዎቻችን አናውቅም ይመስልና አይ ለዚህ ህይወት የሚመቸው ይሄ ነው የሚል ሰው አለ። ለዚህ ነገር የሚመቸው እንትን ነው። ለዚህ አይምሰልህ። ብታውቅ ኑሮ የህይወቱን ውሃ የምትቀዳው እዚህ ነበር ወዳጅ። አሁን ብዙ ወጣቶች ራስን ወደ ማጥፋት እየሄዱ ነው። ለምን ይመስላችኋል? የህይወት ውሃ ተጠምተው ባዶነት ይሰማቸዋል። ቤተሰብ የታስመቸ የመሰለው ገና ከልጅነቱ ስልክ ይሰጣል፣ ታብሌት ይሰጣል፣ ላፕቶፕ ይሰጣል። አይኑን ተክሎ ቤቱን ዘግቶ ሌላ ዓለም ቨርቹዋል ወርልድ ውስጥ ይገባል። ከእውነተኛው ዓለም ይጣላል። ህይወትን ይጠማል፣ አይረካም። ሀብቱ አይመልስለትም፣ መኪናው አይመልስለትም። ምንም ባዶነት ይሰማዋል። እየተጠማ ነፍሱን አሳልፎ ይሰጣል። ወንድሞቼ ልንገራችሁ፣ እህቶቼ የህይወት ውሃን የምንቀዳበት ቦታ እዚህ ነው። ክርስቲያኖች አይምሰላችሁ። በሀብት የምንቀዳው ዓለምን በመዞር የሰለጠነውን ዓለም በማየት ሌሎቹ በሄዱበት በመሄድ ያደረጉትን በማድረግ ውድ ምግብ በመብላት ውድ ልብስ በመልበስ ህይወት አይቃናም። ልንገራችሁ፣ እዩዋቸው። ራሳቸውን የሚያጠፉ ልጆች የድሃ ልጆች አይደሉም። የሚበሉት ያጡ የተሰቦች ልጆች እኮ አይደሉም። እነሱ ተስፋ አላቸው። ይገርመኛል። ተስፋ ኢየሱስ ክርስቶስ ነገ ያልፍልናል ይላሉ። እነዚያ ግን ምንም ተስፋ የላቸውም። ምክንያቱም ሀብት ቢሉ አላቸው፣ ትምህርት ቤት ውድ ትምህርት ቤት ልከዋቸዋል፣ መኪና ቢሉ አላቸው። ህይወታቸው ግን አይረካም። ባዶ ናቸው። ውስጣቸው ባዶ ነው። ይራባሉ፣ ይጠማሉ። እስኪ እዩ። ቤተ ክርስቲያን እኮ በእንደዚህ ያለው ሰዓት በጣም ይሄ የሞላላቸው ሰዎች አይመጡም። ግን የሞላላቸው ሰዎች የሚጠጡት ህይወታቸውን አያረካም። ይገርመኛል። የሚበሉት ህይወታቸውን አያረካም። የሚያመሹበት የመዝናኛ ቦታ ህይወታቸውን አያረካም። ለጭንቀታቸው ለመገላገል ውድ ገንዘብ ከፍለው ሊያዘፍሩ ይችላሉ። ናይት ግን በፍጹም የህይወታቸው እርካታ የለው። ራስ ምታት ጨምረው ነው የሚመጡት። ስካር ጨምረው ነው የሚመጡት። ህመም ጨምረው ነው የሚሰጡት። ጭንቅ ነው ጨምረው የሚመጡት። ያደርጋሉ፣ መፍትሄ ፍለጋ ያደርጋሉ፣ ረፍት ይላሉ፣ ንዝናና ይላሉ፣ ቢሽዳር ይሄዳሉ፣ ራቁታቸውን ወንዝ ውስጥ ይዋኛል። ምንም ለህይወታቸው እርካታ የለውም። ልንገራችሁ ቢገባን የህይወታችን መልስ ያለው የህይወት ውሃ ያለው ቤተ ክርስቲያን ውስጥ፣ ሰላም ያለው የእግዚአብሔር ቃል ውስጥ ነው። ቤተ መቅደስ ውስጥ ክርስቶስ ጋር ነው መፍትሄው ያለው። ግን ይንቁታል። እኛን
አገልጋዮቹን እያዩ ይገርመኛል እኮ እንዲህ ክርስቶስን በአገልጋዮቹ ያዩታል። እና ቄሱን ሲያዩት ድካም እኮ ሊኖረው ይችላል። ቄሱ ምንም ችግር የለውም። ድካም፣ ስንፍና፣ ጉድለት፣ ውስስንነት ሞልቷል። ምንም ችግር የለም። ቀናያችሁ አገልግሎት ውስጥ ግን የህይወታችን ቁልፍ እንዳለ አናውቀው። እምንንቀው ቄስ ውስጥ፣ እምንንቃት ቤተክርስቲያን ውስጥ፣ እምንንቀው የፕሮግራም መርዘም ውስጥ፣ እምንሰለቸው ነገር ውስጥ፣ አማራጭ አድርገን የማናየው ነገር ውስጥ ግን የህይወታችን ቁልፍ የሚፈታው የህይወት ዋዛ አለ። ይቀርባቸዋል። እኛ ወደ ያዕቆብ ጉድጓድ ብቻ ነው የምንሄደው። በምንም ዓለም የየአካባቢያችን ጉድጓድ፣ የፍልስፍና ጉድጓድ፣ የሀብት ጉድጓድ ያ ህይወታችን አያረጋም። ጊዜያዊ መፍትሄ ሊሰጠን ይችላል፣ ግን ህይወታችን አያስተካክልም። እና ለዚህ ነው ዝም ብሎ አይቀዳም ይሄ ውሃ እንዳልኳችሁ። ግን አሁን አብዛኛው ሰው ችግሩ ደግሞ ቤተክርስቲያን ሲመጣ መፍትሄ የሚፈልገው ልክ እንደዚህች ሴት ነው። ምን አለችው? ይሄን ውሃ ስጠኝ፣ በቃ ሁለተኛ ውሃ ልቀዳ እንዳልመጣ። አንዴ እንደዚህ የሚሉ አሉ። እንዲሁ ይህንን በሽታዬን ንቅል አድርጋችሁ ጣሉልኝ፣ እንዲህ ያለውን ችግር እንዲሁ ቢያላቅቀኝ እግዚአብሔር። ልክ ምትሃታዊ ማጂካል መፍትሄ የሚፈልጉ ሰዎች አሉ። እንደ ምትሃት ቤተክርስቲያን ውስጥ ምትሃታዊ መፍትሄ የለም። ክርስቲያናዊ መፍትሄ ነው ያለው። እውነታዊ መፍትሄ ነው ያለው። ማጂካል መፍትሄ የለም። ማጂክን የመስል የሆነ ነገር አንድ አሁን ገዳም ጠበል ወጣ ምናምን ሲባል ሁሉ ሰው ግር የሚለው ጠበል 2000 ዓመት አለ በእኛ ሀገር። አዲስ ነገር አይደለም። ማአት ፈውስ በየለቱ አሉ። ብናምን ምንም ኡራኤል እዚህ የሚጎለው አንድ አጥቢያ የሚጎለው ምንም ነገር የለም። ግን ሰው ማጂካል መፍትሄ ነው የሚፈልገው። ዝም ብሎ የሆነ አባገሌ ጋር ሄዶ የደበቀው ሚስጥር ሁሉ እንደደበቀው፣ የያዘውን ወንጀል ሁሉ እንደከደነው ብቻ ማጂካል በሆነ መንገድ ድኖ መምጣት። እንደዚህ አይነት ድነት የለም ቤተክርስቲያን ውስጥ። ሰይጣን በማታለል የሚያደርገው ጊዜያዊ ፈውስና ጊዜያዊ ነገር ካልሆነ በቀር ማጂካል ይሄ ምትሃታዊ የሆነ ቅጽበታዊ የሆነ ነገር የለም። በታምራት አይደረግም እያልኳችሁ አይደለም። እንደዚህ ያለውን ፍላጎት ግን ክርስቶስ መልስ አይሰጠውም። አለ መንገድ አለው፣ ህይወት የሚቀድም አለው። ለዚያ ነው ይሄን ውሃ ስጠኝ ስትለው እንቺ አይደለም ያላት። መጀመሪያ አለና ጌታ ምን አላት? መጀመሪያ ባልሽን ጠርተሽ ነይ። ከዛ ባጭሩ ልዘጋው። እሷ ልክኛ ዝግት አድርገን ግን መፍትሄዋን ብቻ ሞጭለፍ አድርገን መሄድ እንደምንፈልገው ምን አለች? ባል የለኝም አለችው። ጌታ ምን አላት? ባል የለኝም በማለትሽ መልካም ተናገርሽ። 5 ባሎች ነበሩሽ፣ አሁን የሉም። አሁን ያለውም ባልሽ አይደለም አላት። ራሷ ፈቅዳ እንድትመጣ ቀስ እያደረግን የረዳት። ክርስቲያኖች አስተውሉ እንዴት እንደሚጨነቅልን። አሁን በህሊና እንጓዝ። ያቺ ሴት በዚያ ጭንቅ ውስጥ ድንገት ያገኘችው ሰው ነው። እየፈራች ያናገረችው ሰው እንዴት እንደሚያግዛት ተመልከቱ። እንዴት ቀስ ብሎ እንዴት እንደሚያቀርባት እና እንደዚህ ሲላት ደነገጠችና አንተ ነቢይ እንደሆንህ አያለው። እኛ ብንሆን ኖሮ እንዳታቂ ነው እንጂ እኔ ስንት ነገር አውቃለሁ እንል ነበር። እንደው አሁን ጌታ ግን ምን ያህል ትሁት እንደሆነ ታውቃላችሁ? የፈለገ አይነት ግምት ብንሰጠው ዝም የሚቃወማቸው ጌታ የተቃወማቸው እንዲህ ነህ ሲባል ለምሳሌ አሁን ተመልከቱ። እሷ አይሁዳዊ ነው ያለችው። አይሁድ ደግሞ ምን እንዳሉት ታውቃላችሁ? አንተ ሳምራዊ እንደሆንክ ጋኔንም እንዳለብህ እናውቃለን አሉት ይላል። ታዲያ ይችንም አይደለሁም አላላትም። አይሁድም ሳምራዊ ነህ ሲሉት አይደለሁም አላላ። አይደለሁም ያለው አንድ ነገር ብቻ ነው፣ ጋኔን የለብኝም። ምክንያቱም የአብ የባህሪ ልጅ ነው አይደለም እንዴ? ይሄን ብቻ። ከዚያ ውጭ እንዲህ ነህ፣ ነብይ ነህ፣ አይሁዳዊ ነህ፣ ከያዕቆብ አትበልጥም፣ የዮሴፍ ልጅ ነህ። ቅድም እንደተማር ነው ይቺ እናቱ ማርያም አይደለችም ማለት በእነሱ አነጋገር ይቺ ድሃይቱ አይደለችም። ዝም የኛ ጌታ የኛ መድኃኒዓለም እና ነብይ እንደሆን ካያለው ስትለው አሁንም ነኝ አይደለሁም አይደለም ያላት። ወደ ጉዳዩ ነው ያመራ እና ምን አለችው? ነብይ ነህ ካለች በኋላ ራሷን ማዋደድ ፈለገች። ምን ብላ? እንዴ አባቶቻችን በዚህ ተራራ ሰገዱ፣ እናንተ ግን ሰው ሊሰግድበት የሚገባው ቦታ ኢየሩሳሌም ነው ትላላችሁ። አሁን ይቺ ሴት ተመልከቱ፣ ሰው ወደዛ ወደ ኢየሩሳሌም መሄዱ አልተዋጠላትም እና ምን አለች? አባቶቻችን በዚህ ተራራ ሰገዱ፣ እናንተ ግን ሰው ሊሰግድበት የሚገባው ቦታ ኢየሩሳሌም ነው ትላላችሁ ብላ ያ ቦታ የገሪዛን ተራራ ከኢየሩሳሌም የማያንስ የግድ ኢየሩሳሌም መሄድ ለምን ያስፈልጋል ብላ የትምክህት ጥያቄ አመጣች። እና ጌታ አሁንም አስተካከላት፣ መለሰላት። በእውነቱ ኢየሱስም እንዲህ አላት ይላል፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም የማትሰግዱበት ጊዜ ይመጣል አለና ይሄ የሚፎካከሩበት የክፍፍሉ የልዩነቱ ጠፍቶ ሐዲስ ኪዳን ተመስርታ በመንፈስና በእውነት እግዚአብሔር የሚያመልኩበት ጊዜ እንደመጣ ነገራት ባጭሩ። እና ይህን ሲነግራት በኋላ ይህንማ አለች ሴቲቱ ክርስቶስ የሚባል መሲህ እንደሚመጣ አውቃለሁ፣ እሱ ሲመጣ ይነግረናል አለችው። የዚህ ጊዜ ነው ጌታ እምናገርሽ እኔ እርሱ ነኝ አላት ይላል። ያን ጊዜ ሴቲቱ
ባሎቿን ተደብቆ ይገልባት የነበረ በሷ ተጣብቆ የሚኖር አስማንዲዮስ የሚባል የጋኔን አይናት ለቋት ወጣና ተፈወሰች። እንስራዋን ትታ ወደ ከተማ ወጣች። ኑ አለችና ህዝቡ ምን አለችው? ያደረኩትን ሁሉ የነገረኝን ሰው እዩ እንጂ እሱ ክርስቶስ ይሆንን አለቻቸው ይላል። መድኃኒታችን እንለዋለን ስንጠራ መድኃኒታችን አምላካችን አይደለም እንዴ? ግን በችግራችን ጊዜ መድኃኒታችን እሱ መሆኑን ልቡናችን በደንብ ሳይጠራጠር ካመን በዚያች ቅጽበት እንደዚህች ሴት ሲበጠብጠን ከኖረ መንፈስ እንፈወሳለን። ትዳራችን ከረበሸው መንፈስ እንላቀቃለን። ስራችን፣ ህይወታችን፣ ማንኛው እንፈወስ። መድኃኒቱ ክርስቶስ ነው፣ ሰዎች አይደለም። ማንም ሰው መድኃኒት አይደለም። ለዚያ ነው ነቢይ እንደሆን ካያለው ስትለው በነቢይነት አትፈወስም። ነቢያት ስለማይፈውሱ አይደለም። በዚያ እምነቷ ግን ልትፈወሳች እምነቷ ክርስቶስ ጋር መድረስ ነበረበት። በነገራችን ላይ ይቺ ሴት ስሟ በእኛ ትውፊት አይታወቅም፣ በግሪኮች ግን ይታወቃል። የሚገርማችሁ ይቺ ሴት የህይወት ውሃ ከቀዳች በኋላ የዘላለም የሆዱ የሚፈልቅ የህይወት ውሃ ምንጭ ይሆናል ብሏታል አይደለም እንዴ? ቀዳች ክርስቶስን፣ ሰዎች መጡ አመኑ። ይገርማል። ይቺ ሴት ግን ከተማውን ጠጣ። ከዚያ በኋላ ግን የበዓለ ሃምሳ ዕለት መንፈስ ቅዱስ ሲወርድ መንፈስ ቅዱስ ከወረደላቸው 3000 ሰዎች መካከል እህቶቿን ይዛ 5 እህቶች ነበሯት። 5 እህቶቿ ሁሉ በስም ይታወቃሉ። ፎኒቄ ነው የሚሏት ይችን ሴት። 5 እህቶቿን ይዛ መንፈስ ቅዱስ ከወረደላቸውና ገና ሐዋርያት ሥርዓት ሰርተው የሴቶችን ማስተማር ከመከልከላቸው በፊት ዞራው ወንጌልን ካስተማሩ በዚያው በሐዋርያት ዘመን ኔሮ ሮምን ያቃጠላትና ክርስቲያኖች ናቸው ለዚህ ምክንያት ብሎ ክርስቲያኖችን ያሳደደው በኔሮ ዘመን 3 ዓመት በሮም እስር ቤት ታስራ ማዕት ታምራት አድርጋ እስር ቤቱን ቤተክርስቲያን አድርጋው ማዕት ሰዎችን አስተምራ አጥምቃ ስንት ነገር አድርጋ 2 ወንዶች ልጆች ነበሯት፣ ፎጢኖስና ዮሴፍ የሚባሉ። ከሁለቱ ልጆቿ ከ5 እህቶቿ ጋር የመጨረሻዋ ሰማዕቱና ያለፈችና የህይወት ውሃ እንደተባለው ቀርታ ያን የህይወት ውሃ ለብዙዎቹ ያዳረሰች ሴት ናት። በረከቷ በሁላችን ይደርብ። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን።